አልፎ አልፎ የሚከሰቱ የጸጥታ ችግሮችን በዘላቂነት እንዲፈቱ በማድረግ በኩል የበኩላቸው ሚና እንደሚወጡ የምዕራብ ኦሞ ዞን ምክር ቤት አባላት ተናገሩ። በዞኑ አስተዳደር በኩል ለሰላም ጉዳይ ትኩረት ተሰጥቶ በቅንጅት እየተሰራ መሆኑንም አስታውቋል። ቡዛዩ አሰሳኝ ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ከሚገኙ 6 ዞኖች አንዱ ነው የምዕራብ ኦሞ ዞን። ዞኑ በአርብቶ አደርነትና በከፊል አርብቶ አደርነት የሚታወቅ ሲሆን በከርሰ ምድርና በገጸ ምድር ሀብቱም የታደለ ነው። ዞኑ ለግብርና ስራ ተስማሚ ስነ ምህዳር ያለው አካባቢ ከመሆኑ ባለፈ የተለያዩ ማዕድናት ባለቤትም ጭምር ነው። ነገር ግን የግጦሽ መሬትን ጨምሮ ማዕድናትና ሌሎችን መነሻ በማድረግም ካለፈ ባገደመ አለመግባባቶች እንደሚፈጠሩ ነው የዞኑ ምክር ቤት አባላት የሚናገሩት። ስሜ አለምነሽ ሻፒ ይባላለሁ። የምዕራብ ኦሞ ዞን የምክር ቤት አባል ነኝ። እንደ ምዕራብ ኦሞ ዞን አዲስ ዞንም ነው። ብዙ ጸጋዎች አሏት። በተፈጥሮ የታደልንን በደን ቢባል በማዕድናት ቢባል የሌለ ነገር የለም። ግን እነዚህን ወደ ውጤት እንዳይቀየሩ አንዳንድ የጸጥታ ችግሮች ይፈጠራሉ። የጸጥታ ችግር ሲፈጠር ለልማት መዋል ያለበት ሀብት ሂዶ እዛ ላይ ያለ አግባብ ይባክናልና ስለዚህ የጸጥታ ችግሮች ሲኖሩ የትኛውም ልማት ወደፊት አይሄድም። ስሜ መኮንን ያርዝ በምዕራብ ኦሞ ዞን የማጂን አካባቢ በመወከል የዞን ምክር ቤት አባል ነኝ። ያው ምዕራብ ኦሞ ዞን የተለያዩ የሀብት አማራጮች ያሉት ነው። ከመሬት ጀምሮ መሬት ለግብርና ስራም ለእርባታም ለሌሎች ስራዎች የሚሆኑ ሰፊ መሬት ያለው አካባቢ ነው። ከዛ ውጭ ደግሞ የማዕድን ሀብትም ያለበት አካባቢ ነው። ስለዚህ ሁሉ ጊዜ ያው ከሀብት ጋር የሚያያዙ ችግሮች አሉ። ይህ ሀብት በእርግጥ ህብረተሰቡን ሊለውጥ ሊያሳድገው የሚችል እንዲለማ ሊያደርግ የሚችል አማራጭ ቢሆንም አንዳንዴ ደግሞ የግጭት መንስኤ ሆኖ ይገኛል። ስለዚህ ያው የግጭቱ ብዙ ጊዜ ለሀብቱን ለመጠቀም በየሰው ውስጥ ከሚፈጠር የተሳሳተ ግንዛቤ ተነስቶ ነው። ኮምቱ ኮልቡርጂ ይባላለሁ። ቢሮ ወረዳ ነዋሪ ሲሆን እኛ አካባቢ ላይ ወርቅ ማዕድናት አሉ። የተለያዩ ማዕድናቶች አሉ። ያላለቁ ያልተበሉ ብዙ ማዕድና አሉ። ከዛ ውጪ ከገብት ዝርፊያ ጋር ተያይዞ የሚመጡት ነገሮች አሉ። በአብዛኛው ግን አሁን ላይ እየተከሰተ ያለው ማዕድን መሬቶችን መሰረት ያደረገ ክስተት ነው። ዞኑ ያለው ሀብት እንኳን የአካባቢው ማህበረሰብ ሀገራችንን የሚጠቅም በመሆኑ ሀብቱ የችግር ምንጭ ሳይሆን ከድህነት የምንወጣበት አማራጭ መሆኑን በመረዳት የአብሮነት እሴቶቻችንን በማጠናከር በጋራ መጠቀም ይገባናል ብለዋል የምክር ቤቱ አባላት። ከአካባቢው ወጣ ካለ ቦታ የሚከሰቱ ችግሮች ሲኖርም በመንግስት በኩልም ትኩረት ተደርጎ እየተሰራ መሆኑን ተናግረዋል። አንዳንድ ያው ከዝርፊያ ጋር ተያይዞ ይህ ዝርፊያ ሲባል አንዳንዴ ሰው